እንደ ኢትዮጵያኖች የሰዎችን አይን፣ አፍንጫ፣ ጸጉር፣ የቆዳ ቀለም እንዲሁም ተክለ ሰውነታቸውን ቁመናቸውን አይተን የምንሰጣቸው ፍርዶች አሉ፣ አስተያየቶች አሉ። የምናነጻጽርበት መንገድም መስፈርትም ሆኗል። ባልና ሚስቱን ራሱ ታነጻጽሪያለሽ። ይመጥናል አይመጥንም፣ አፈሳት እኮ አፈሰችው እኮ የሚለው አስተያየት ራሱ ከምንድን ነው የሚመነጨው? የማነጻጸሪያ መንገድ ነው። እንደገናም ደግሞ ሰዎችን አንደርማይን ማድረጊያም ነው። መልከ ጥፉ ብለን የደመደምናቸው ሰዎች ደግሞ እኛን ብዙ ነገር እየሰሩ እየተሳካላቸው ስለመሆኑ ለማስረዳት ብዙ የሚለፉ ቁም ነገር ሰርተው እነዚህ ሰዎች ውበታቸውን ብቻ ወይኔ ተክለ ሰውነቷ፣ አፍንጫዋ፣ ጸጉሯ ልንል እንችላለን። ስለዚህ የሰሩት ቁም ነገርና ስራ ገደል ገባ ማለት ነው። ሸፈነው መልክ ብቻ አይፈልግም፣ አይወድም። የሆነ ስታንዳርድ ስታወጪ ልጆች ላይ በተለይ ልጅነት ላይ ታዳጊነት ላይ ሲሆን ጥርሴ እኮ አያምርም፣ ቁመቴ እኮ አጭር ነው፣ አይኔ አያምርም፣ ጸጉሬ አያምርም የሚሉ አስተያየቶች አንቺን ማሳነሻ መንገድ ሆነው ስለመጡ ሌላው ነገርሽ ላይ ትኩረት እንዳታደርጊ። እሱማ እንዴት ሴት ወልዳ እኮ ገና በሁለተኛው ቀን ሄደን ልጁን አይተን የመልክ ስታንዳርድ እናወጣለን። ውበትን የሆነ ቦታ ለመድረስ መሳሪያ ማድረግ ሆነ ወይም ደግሞ በተቃራኒው ውበቱንና ውበቷን ተጠቅማ ነው እኮ ይሄን ያሳኩት ተብለው ታምተዋል። ዳሌ ለመጨመር፣ አፍንጫ ለማሳደግ፣ መቀመጫ ለማተለቅ የውበት መስፈርት እኮ ተደርጎ ስለታየ ነው ሰዎች ብዙ መስዋዕትነት እየከፈሉ ነው። ተጠንቀቂው ባልሽን፣ በቃ ሊወስዳት ነው። አሁን አንቺ ታግለሽ የማታሸንፊው ፈተና ቤትሽ አስገብተሽ ቆንጆ ናት። በዚህ በተክለ ሰውነትና በውበት ምክንያት ብዙ ሰዎችን አንገት አስደፍተናል። ጤና ይስጥልን ተመልካቾቻችን፣ እንደምናላችሁ። ይህ ላይፍ ሚዲያ ነው። ላይፍ ሚዲያ ስለ ህይወት፣ ስለ ኑሮ ቀለል ያሉ ጉዳዮችን አንስተን የምናወራበት ሰዓት ነው። ዛሬ በላይፍ ሚዲያ ምን እናወራለን? እንደ ኢትዮጵያኖች አንዳንድ አባዜዎች አሉብን። ከነዚህ አባዜዎች ውስጥ ተክለ ሰውነትን፣ ገጽታን የምንመለከትበት ያወጣነው መስፈርትን ይመለከታል። የሰዎችን አይን፣ አፍንጫ፣ ጸጉር፣ የቆዳ ቀለም እንዲሁም ተክለ ሰውነታቸውን ቁመናቸውን አይተን የምንሰጣቸው ፍርዶች አሉ፣ አስተያየቶች አሉ። የምናነጻጽርበት መንገድም መስፈርትም ሆኗል። በዚህ ላይ እናወራለን። ትግስት በጋሻውና ጸገኝ መስላቃ አብረናቸዋለን። እሺ፣ ትንሽ ከበድ ያለ ሊመስል ይችላል፣ ግን በየቤታችን ህይወታችን ውስጥ ቀድሞ ወደ አይምሯችን እየመጣ አስተያየት የምንሰጥበት ጉዳይ ስለሆነ በጣም አቅልለን እናወራዋለን። ግድ የለም። ብዙዎቻችን ለምሳሌ ሰርግ ቤት ተጠርተን ስንሄድ መጀመሪያ ሙሽሪትን አይተን አስተያየት እንሰጣለን፣ ሙሽራውን አይተን አስተያየት እንሰጣለን። የሙሽራው ወገን ከሆንን ሙሽሪት ትመጥነዋለች፣ ተክለ ሰውነቷ፣ ቤተሰቦቿ ውበት የሚለውን፣ የሙሽሪት ወገን ከሆንን ደግሞ ሙሽራው እንዴት ነው ቁመቱ፣ ተክለ ሰውነቱ፣ የፊቱ ገጽታ፣ አቋም የሚለውን እናወራለን። ቆንጆ ነው፣ ወንዳ ወንድ ነው፣ ሸበላ ነው የሚሉ አስተያየቶች አሉ። በሴቷን በኩል እንደዛ። በእርግጥ የሰርግ ቀን ሴቶች ሙሽሮች ይዋባሉ ይባላል አይደለ? ቀናቸውን በተሻለ መጠን ተውባ ለመገኘት ትጥራለች፣ ትሞክራለች። አሁን ደግሞ ጊዜው ለመዋቢያ የሚሆኑ ወይም ደግሞ ውበትን ሊያጎሉ ይችላሉ የሚባሉ ነገሮችን ሁሉ አርገሽ የምትታይበት ስለሆነ ያን ያክል ለንጽጽር ላትገቢ ትችያለሽ። ግን እንደዛም ሆኖ ደግሞ አስተያየቶች አሉ። አፍንጫዋ ይባላል፣ ቁመቷ ይባላል፣ ጥቁር ናት፣ ቀይ ናት ይባላል። ጸጉሯ እንኳን አይባልም፣ ችግር የለው። አይ አሁን ጸጉሯ ዞማ ማስደረግ ይቻላል፣ ጸጉርን ይቻላል። ያው ችግሩ የሚሆነው ንጽጽሮቹ አይ አርቲፊሻል ነው እናውቀዋለን። አርቲፊሻሉ እኮ ቢወልቅ ኖሮ እንዲህ አይነት ነው የሚል አለ። አንድ ሁለተኛ ባልና ሚስቱን ራሱ ታነጻጽሪያለሽ። ይመጥናል አይመጥንም፣ እንደ አይገርምም? ግን እንደው ሰው የሚወድቅበት አይታወቅም አይነት እኮ አስተያየቶች ይዘን እንመጣለን። ይገርመኛል። ድግሱ፣ መብሉ፣ መጠጡ፣ የነሱ መጋባት ትልቁ ቁም ነገር አይደለም ወሬ የሚሆነው። በውበት ዙሪያ ብቻ መነጋገሪያ ይሆናሉ። መስፈርትም ይደረጋል፣ የሰዎች ገጽታ፣ ተክለ ሰውነት። ስለዚህ እርስ በርስ ባለትዳሮችን ራሱ እናነጻጽራለን። ይሄ በቃ በግልጽ የምናደርገው ነገር ነው። ባሏ በጣም ቆንጆ ነው፣ እሷ አታምርም። ባሏ እዚህ ግባ ይሉትም እሷ ግን ቆንጆ ናት። አፈሳት እኮ አፈሰችው እኮ የሚለው አስተያየት ራሱ ከምንድን ነው የሚመነጨው? ብዙ ጊዜ ከውበትና ከተክለ ሰውነት ጋር ይገናኛል እንጂ ሁለቱ ሰዎች ያገናኛቸው ቁም ነገር ላይ ትኩረት አናደርግም። እንዴት ጥምረታቸው እንዴት ሊሳካ ቻለ? ምን አይነት ሰዎች ናቸው? እሱ ምን አይነት ሰው ነው የሚለው ነገር ላይ ጉዳይ ሰጥተን አናወራም። ስለዚህ አብዛኛው ነገር ይሄ ከገጽታ ከተክለ ሰውነት ጋር የተያዘው አስተያየት የማነጻጸሪያ መንገድ ነው። እንደገናም ደግሞ ሰዎችን አንደርማይን ማድረጊያም ነው። ሰዎችን ለማሳነስ፣ ሰዎችን ለማሸማቀቅ ስንፈልግ
ቶሎ ብለን ወይ ወደ ጥርሳቸው ወይ ወደ ከንፈራቸው ወደ አይናቸው ጸጉራቸው ቁመታቸው እንመጣለን። የምድር አጫዋች እንላለን አጫጭር ሰዎች። ከባድ እኮ ይሄ ደግሞ ምን የሰባይ ስባሪ ያክላል ረጅሙ መለሎውን ሰውዬ እኮ ነው። እንደዚሁም ሌሎች ነገሮች ብቻ የገጽታሽ ላይ እና ተክለ ሰውነትሽ ላይ አንቺን ሊያሸማቅቁ ይችላሉ የተባሉ ነገሮች እንደ ጉድለት የሚታዩ ነገሮች ካሉ እነዛን ሰዎች ማሸማቀቂያ ይሆናሉ። እነዛ ሰዎች ምናልባት ቤተሰባቸውን በሚጠቅም ራሳቸውን ሀገርን በሚያስጠራ ሙያ ላይ ስኬት ላይ እንኳን ቢሆኑ ወደ ተክለ ሰውነታቸው ይመጣና ያ ማሸማቀቂያ መንገድ እነሱን ማሳነሻ መንገድ ይሆናል። በዚህ ምክንያት ከልጅነታችን ጀምሮ ቡሊ የተደረግንባቸው ነገሮች አሉ አይደለ? ይሄ የገጽታ ጉዳይ ለምሳሌ በከንፈርሽ ለምቦጫ ከንፈሯ ትልቅ ነው እየተባሉ ድሮ እንዲሸማቀቁ የተደረጉ ልጆች አሁን ያው እንግዲህ የከንፈር መታለቅ ምን አይነት ዋጋ እንደትይደረስ ነው እያየን ነው። ድሮ ግን እነዚህ ልጆች ተሸማቀዋል። በጥርስሽ እንድትሸማቀቂ ትደረጊያለሽ እና እንደዚህ አይነት ኢንሴኪዩሪቲዎች ይኖሩሻል ማለት ነው። በተለይ ልጅነት ላይ ታዳጊነት ላይ ሲሆን ጥርሴ እኮ አያምርም፣ ቁመቴ እኮ አጭር ነው፣ አይኔ አያምርም፣ ጸጉሬ አያምርም የሚሉ አስተያየቶች አንቺን ማሳነሻ መንገድ ሆነው ስለመጡ ሌላው ነገርሽ ላይ ትኩረት እንዳታደርጊ፣ በሌላው ነገር ቢሳካልሽ እንኳን ስኬታማ ነኝ ብለሽ እንዳታስቢ አብሮሽ የሚቆይ ነገር ይሆናል። ለዛም ነው አንዳንዴ ሰዎች ይሄ የተባለውን ጎደለኝ የሚሉትን ተክለ ሰውነታቸው ላይ ለማስተካከል ብዙ ዋጋ የሚከፍሉት ንቅሳቶች ለማጥፋት አይደለም፣ ፍንጭት ለማጥፋት አንዳንድ ምልክቶች ቢኖሩ በተፈጥሯዊ አንዴ ምንድን ነው ሰው ስላለሽም ብቻ ሳይሆን አንዳንድ ኢንሴኪዩሪቲ እንዲሰማሽ የሚያደርጉ ነገሮች ካሉ ጤናማ መንገድ ካለ የምታስተካኪበት ችግር የለውም። ለምሳሌ ፊት ላይ ብጉር ማውጣት ያው የጉርምስና እድሜ ላይ የሚመጣ ነገር ነው ለረጅም ጊዜ፣ ይህንን የምናውቀው ጉዳይ ነው። ግን በየመንገዱ ላይ የሚሰጥ አስተያየት አለ፣ አሳፋሪ አስተያየት። በቃ በተለይ ሴቶች ላይ ደግሞ የሚበረታ አስተያየት፣ ብጉርሽን ላጥፋልሽ እና ድሮ ደግሞ የሆነ ቲስሪ የሚባል ፕሮዳክት ነበር አይደል? ቀለም ያለሰልስ ተብለው እና ፊትሽ ላይ ይሄ በተፈጥሮ መንገድ የወጣውን ነገር እሱን ራሱ እንድትሸማቀቂበት እንድታፊበት የማድረግ ስለዚህ ብጉርን ለማጥፋት የማይከፈል መስዋዕትነት የለም። አሁን እኔ ስለ ውበት ማውራት ለውበት መኖር ችግር የለውም፣ ደስ የሚል ነገር አለው፣ መስህብ ነው አይደል? አሁን እንኳን አይደለም የሰው ልጅ ቦታን ቁስን ስናየው እንማረካለን፣ ችግር የለውም። ችግር የሚሆነው ከማጋ ያነጻጸርሹ ነው፣ ምን ለማድረግ ፈልገሽ ነው። እነኛን ሰዎች በጣም ስንክባቸው በውበታቸውም በጣም ዝቅ ስናደርጋቸው ምንድን ነው የፈለግነው ውጤቱ ምን እንዲሆን ነው የሚለው ላይ ነው። ከዛ ደግሞ ድንበር እንሻገርና የሆኑ ሀገር ዜጎች ጋር ራሳችንን ቁጭ ስናደርግ ሽሚያ ውስጥ እንገባለን። ለብልጫ ብልጫው የመጣበት ነገር አፍንጫ ነው፣ አይን ነው፣ ጸጉር ነው፣ የቆዳ ቀለም ነው የሚለው ላይ ሽኩቻዎች እንመለከታለን። ሶሻል ሚዲያው ብዙ ነገር አሳይተውናል ወይም ፈጥሮልናል። እንደ መድረክ ሆኖ ሰዎች ምን ያስባሉ ስለራሳቸው፣ የቱ ነገር ላይ የበላይነት እንዲሰማቸው ፈልገዋል እንደ ማህበረሰብ የሚለውን ያሳየናል። ከዚህ ቀደም አንድ መነጋገሪያ የሆነ ጉዳይ አይተሽ ከሆነ አሁንም ሴትዮዋ አለች፣ ቲክቶከር ናት፣ ናይጄሪያ ውስጥ ነው የምትኖረው፣ ናይጄሪያዊት ናት። ትንሽ ነገር ተነስታ ትልቅ ህይወት ውስጥ ያለች ናት። ቤቷ ውስጥ 3-4 ሀገር ዜጋ አገልጋይ ያላት ወይም ህይወቷን የሚያግዟት በተለያየ ሙያ። አንዷ ኢትዮጵያዊቷ ናት የገባችው እዛ ሌት ውስጥ። ምንም የማይዋሻው ነገር እኔም አሁን ባለኝ ተሞክሮ ዋው ስታምር የምንላት ልጅ ናት። የደስደስ ያላት ጸጉሯ ተፈጥሯዊ ለስላሳ ቆዳ ያላት የምንወደው አይነት ናይጄሪያኖች ጋር ስትነጻጸር ቀይ ናት፣ ቆዳዋም የቸኮሌት አይነት ከለር ያላት ደስ የምትል ልጅ ናት። በተለይ ቾኮሌት ሳይሆን ቀይ ናት። አዎ ብቻ ያው ይሄ የከለር ሬንጁ ከባድ ነው። አፍሪካ ውስጥ ሆነሽ የምታወጪው ክፍልፍሎሽ ምንድን ነው የተደረገችው? ይሄ በተፈጥሮ ንግስት ሆና ድህነት ይዟት ነው እንጂ እዚህ ቤት ውስጥ ልትገባ አይገባም የሚል መፈክርና ፉከራ ያለበት አይነት አስተያየት በጣም ይሰጥ ነበር። ከኢትዮጵያኖች ነው የሚሰጠው። ከፊሉ በአማርኛ ከፊሉ በእንግሊዝኛ፣ የትኛውም ዓለም ላይ ያለ ብቻ ነው ኢትዮጵያዊ ነኝ። እኛ ኢትዮጵያውያን እኮ የገንዘብ እጦት ነው እንጂ እኮ ውበታችን እናንተ ቤት ሰራተኛ ሆነን መቀጠር እንድንችል የሚያደርግ አይደለም የሚል ድፍረት የተሞላበት እና ምን አደረገች በኋላ ላይ ክለሳን የሰራችው ሴትዮዋ ደስ ብላኛለችም እንደዛ ስላደረገች። እየቀለደች በሚመስል መንገድ የመልስ ምትን የሰጠችው ምናልባት ነገርን በትክክለኛው መርህ እንይ ካልን እሷ ጋር ሚዛን የሚደፋ ነገር ነው ያስተላለፈችው መልእክት። እንደ ማንም አይነት አሁን ዘመኑ ተነጋግረሽ የምትፈቻቸውና የምታሳምኛቸው ነገሮችን የሚፈልግ ዘመን ነው። ኢትዮጵያኖች ብዙ
አስተያየት ትሰጣላችሁ። አየዋለሁ ቪዲዮ ላይ እቺን ሴት የስራ እድል አወጣው መጣች፣ ተግባባን፣ እያንዳንዱን ነገር ትለቅ ነበር። ሲቀበሏት ጀምሮ ሻንጧን ተቀብለው ታጠቢ ክፍልሽ ይሄ ነው የምትሰሪው ስራ እያሉ ከቤተሰቦቿ ጋር ይሄን ሁሉ በማድረግበት ሂደት ውስጥ ዋው በደንብ ስሪ፣ ጥሩ ግንኙነት ይኖራችሁ፣ ደስ ትላላችሁ የሚል አስተያየት አይደለም የምትሰጡት። የእኛ ቆንጆ ልጅ መልከጥፉ የሆኑ ሰዎች ቤት ውስጥ በገንዘብና በኢኮኖሚ ስለበለጡ ብቻ ምን ትሰራለች የሚል ቁጭት ነው ያመጣችሁት። የእውነታችሁን ነው ግን። ስለዚህ እቺ ሴት ህይወቷን ማሻሻል እንድትችል አትፈልጉም ማለት ነው። ምንድን ነው የፈለጋችሁት? አፍተሩን ምንድን ነው የፈለጋችሁት? እኔ ቤት እኔ አሰሪዋ ነኝ። ሙያዋን ነው የምፈልገው፣ ተሞክሮዋን ነው የምፈልገው። ምንድን ነው የፈለጋችሁት? ገንዘብ ከፍላታለሁ። ስለዚህ አንድ ጥያቄ ልጠይቃችሁ፣ ቁንጅናዋ ይከፍላታል? አዎ ቆንጆ ናት። እኔም ደግሞ በራሴ ቆንጆ ነኝ። የኔ ልጅ ቆንጆ ናት፣ ባሌ ቆንጆ ነው፣ እኛ ናይጄሪያንም ቆንጆ ነን የሚል ነው። ትስቃለች በጣም መሀል ላይ ያው የራሳቸው አክት አላቸው። ኦብሰስድ ነን፣ አባዜ ያለብን መልክ ላይ ትኩረት አድርገን የምንሰጣቸው አስተያየቶች የማበላለጥ አንዱን ከፍ አንዱን ዝቅ የማድረግ ነገር ነው። ስለዚህ እቺ ልጅ እንደተባለው ስራ ፈልጋ ነው ከሀገር የወጣችው። መልከ ጥፉ ቤት ቆንጆ ሰዎች ልትገባ ትችላለች ግን ስራዋ ነው እንጂ እዛ ጋር ትኩረት ሊደረግበት የሚገባው አይ አሰሪዎቿ እኮ ከእሷ በመልክ ያንሳሉ የእድል ጉዳይ ሆነ ነው እንጂ እሷ ንግስት ሆና መኖር ትችላለች አይነት አስተያየቶችና ቀጣሪዎቿን የማሳነስ አስተያየት፣ እንደዚህ አይነት የማነጻጸር ነገሮች የሚያሳፍሩ ናቸው። እና ደግሞ እንደ አስተያየት ሰጭም ከኢትዮጵያ ተብሎ እንደዚህ አይነት አስተያየት የሚሰጥ ሰረጀ ልናፍር ነው የሚገባው። እና ካፕሽን ታደርገው ነበር። አሁን አንድ ሁለት ሰው አይደለም በጣም ብዙ ሰው እዛ ማዕበል ውስጥ የገባው። እንደው መሀል ላይ ምን ያለው ተረጋጊ ማዳም ይላሉ። ይሄ ከኬንያ ከታንዛኒያ ደግሞ ጎረቤት ሀገራት ሌሎች አፍሪካውያን ኢትዮጵያውያን እንደዚህ አይነት አባዜ ያለባቸው ምንም ነገር ልታወሩ ስትመጡ እኛ ኢትዮጵያውያን ይሏችኋል። በቃ ቁንጅና በተነሳ ቁጥር የቁንጅና ማዕከልኛ ነን ይላሉ። ይሄ ግን ፌር አይደለም። ፕሊዝ ከዚህ አይነት ነገር ውጡ የሚል ምክሮችን ሲሪየስሊ ነው የሰጡት። ያው ምን አይነት ነገር አለ ለረጅም ጊዜ እኛ ራሳችንን ዝግ አድርገን ተቀምጠናል አይደል? ቀኝ አለመገዛት የሚባለውን ጉዳይ የሆነ የጋራ ነገር እንዳይሆን አድርጓል። አብዛኞቹ የአፍሪካ ሀገራት ቀኝ ስለተገዙ ይሄ የቀኝ ገዢዎቻቸውን ቋንቋ ይናገራሉ። ቢያንስ የቋንቋ መሰናከል የለባቸውም እርስ በርስ ስለመግባባት። ከዛ ደግሞ የሆነ የሚወራረሱትም ካልቸር አለ፣ ባህል አለ። ኢትዮጵያኖች ነጠል ብለን ስለወጣን አንዱ ችግራችን የሚመስለኝ አፍሪካውያኖች ያላቸውን ስነ ልቦና የለንም። በአንድ በኩል ጥሩ ጎን አለው አይደል? ኮንፊደንስ፣ በራስ መተማመን አለን አንዳንድ ነገሮች ላይ ግን ጤናማ ኩራት አለን። አንዳንድ ነገር ላይ ደግሞ አፍሪካ አህጉር ውስጥ ተቀምጠን እኛ እንደ አፍሪካ አይደለም ራሳችንን የምንቆጥረው። አሁን በቅርቡ ራሱ የተካሄደ የቆንጅና ውድድር ነበር አይደል? የኢትዮጵያ እንግዲህ ሚስ ወርልድ ላይ ተሳትፋ ያሸነፈችበት በአፍሪካ አንደኛ የወጣችበት እና የሆነ ቪዲዮ ከሌሎች አፍሪካ የተወዳዳሪዎች ጋር ሆነው ከመጀመራቸው በፊት ማለት ነው፣ ቪዲዮ ከመጀመራቸው በፊት ነው የሆነ እንደ ጸሎትም ነገር አለው ሀሴትም ያለችበት ቪዲዮ ነው። የሌሎች የአፍሪካ ሀገር ተወካዮችም አሉና ከዛ አንድ ላይ የሆነ ሶሊዳሪቲ ነው የምታየው እዛ ጋር ወንድማማችነት፣ እህትማማችነት ስሜት የሚገለጽበት መንፈስ ነው። ከዛ ያንን አድርገው ቀጥሎ የሻኪራን ይሄ ምንድን ዚስ ኢዝ ታይም ፎር አፍሪካ ሙዚቃ እየዘፈኑ ነውና እሱ ስር ጥሩ ኮሜንቶች ነበሩና በጣም ጥሩ ነው፣ ደስ ይላል። ይሄ እህትማማችነትና ወንድማማችነታችሁን የምታሳዩበት ነው። በቃ ትልቅ ሶሊዳሪቲን ያሳያችሁት፣ ጎበዞች፣ በርቱ የሚሉ አስተያየቶች ነበሩ። ሌላ ቪዲዮ ላይ ደግሞ ምን አየሁኝ? ሀሴትን ሌላ አፍሪካ ሀገር ያለ ሶሻል ሚዲያ ተጠቃሚ ነው እና ሀሴት ከአፍሪካ ያው ያገኘችውን ደረጃ በማስመልከት የእሷን ፎቶ ፖስት አድርጎ ያው ጥሩ አስተያየት ነው የሰጠው። ከታች የኛ ሀገር ሰዎች ገብተውልሻል እንግዲህ አስተያየት ሊሰጡ ኢትዮጵያኖች እና አብዛኛው ከሌላ ሀገር ያሉት ጥሩ አስተያየት ነው እየሰጡ ያሉት። በቃ ኮርተንብሻል እና የሚሉ አስተያየቶች አይ እሷ እኮ ሌሎቹ እኮ የአፍሪካ ተወዳዳሪዎች ፊታቸውን በእንግሊዝኛ ደግሞ መሆኑ የሚያስቀው ፊታቸውን ቢታጠቡ ሀሴት ትበልጣቸዋለች። ድሮም ሀሴት ናት በላጭ አንደኛ ከአፍሪካ ሜል አስተያየት። ከዛ ማን ስለ መልክ አወራ ይሏታል ከታች። ስለ መልክ እያነጻጸርን አይደለም፣ እዚህ ጋር እንደ አፍሪካ ነው እያወራን ያለ ነው። ወንድማማችነትና እህትማማችነቱን አጉልታችሁ ብታዩ ይሻልም። እንግዲህ አስብ የተጠናወተን ይሄ በመልክ ሰዎችን የማሳነስና የማለት አባዜ ሲጀመርም የአሁኑ ውድድር ደግሞ ደስ የሚለው
ቢዩቲ ዊዝ ፐርፐዝ ነው የተባለው አይደል? ይሄ ገጽታ ብቻ የምታወዳድሪበት ዘመን አይደለም። ሰዎች ምን አወሩ፣ ምን ተናገሩ፣ ምን ሰሩ፣ ምን አስተዋጽኦ አበረከቱ አንድ ላይ ከውበት ጋር እየመጣ የሚነጻጸሩበት መንገድ ሆኗል። ሀሴት አሁን አንዱ ጥሩ ደስ የሚለው ጥሩ እንግሊዝኛ ትናገራለች፣ ራሷን በደንብ መግለጽ ትችላለች በዓለም አቀፍ መድረክ ላይ። እንግሊዝኛ ማወቅ እውቀትም ባይሆን ስኪል ነው። ሁላችንም ከተማርን ለማወቅ ጥረት ካደረግን መናገር እንችላለን። በዚህ ልናፈር አይገባም ነው የምለው እኔ። ጥረት እስካደረግን ድረስ ወይም ደግሞ ጥሩ የተሻለ እንግሊዝኛ ለማወቅ ለመማር እድል ያገኘንበት ትምህርት ቤትም ካለ መናገር ራሳችንን መግለጽ እንችላለን በዓለም አቀፍ መድረኮች እንጂ ማበላለጫ አይደለም። ግን ይህንንም አድቫንቴጅ አይቻለሁኝ። ሀሳቢሽን በደንብ በዓለም አቀፍ መድረኮች ላይ ብዙ ሰው ሊሰማሽ በሚችለው ቦታ ላይ እንደዚህ ዓለም አቀፍ በሆኑ ቋንቋዎች መናገር ስትይ ጥሩ እድል ይሰጥሻል ብዬ አስባለሁ። አሁን መነሻ ያደረግነው የዚችን እንጂ ብዙ አሁን ለምሳሌ እዚህ ውድድር ላይ እንኳን ያየሁት ነገር ቆነጃጅቶች እኮ አሉ አይደለ? ግን ቋንቋ ባለመቻል ምክንያት ራሳቸውን መግለጽ ባለመቻል ምክንያት ወደ ኋላ ሊቀሩ ይችላሉ። እስከዛ ድረስ ማሰብ አለባቸው። አንድ እሱ ነው። ሁለተኛ አሁን ይሄ ስለ ዳይቨርሲቲ ስናወራ ወይም ደግሞ ተሰባጥሮ ያለንበት ዓለም ነው። አሁን እዛ መድረክ ላይ ራሱ የፋይናሉን ሳይ ከሁሉም ሀገር ከኦስትሪያ ይላሉ፣ ከስዊድን ይላሉ። በቃ እንደው ተፈጥሮ አለማለቁት ያለሽ እኮ እያንዳንዱን አፍንጫ፣ ጆሮ፣ አይን ልይብል አለባበሳቸው፣ ሜካፓቸው፣ እዛ ጋር ራሳቸውን ለመግለጽ ያደረጉት እንቅስቃሴ በቃ አጃኢብ የሚያስብል ነው። ፈዞ ያስቀርሻል። ስለዚህ የቱን መርጠሽ የቱን ትተይዋለሽ የሚያስብልም ነው። ምናልባት እሱን መድረክ ደግሞ ሳታገኝ ቤቷ የተቀመጠሽ ስንት ውብ አለች በተፈጥሮ መንገድ ደግሞ እሱንም ማሰብ አለብን። የተባለው ውበትን ከዓላማ ጋር ብለው ዓለም ላይ ሲያመጧቸው ሌላ ዓላማ አለ፣ ውክልና ነው ያላቸው ማለት ነው። አሁን ያቺ ቲክቶከሯ ቤት ለምሳሌ ከፊሊፒንስ ሲሆን ከታይላንድ አንድ ይሄ ሞግዚትነት የስራ እድል ሰታት የመጣች ሴትን ታስተዋውቅ ነበር። ቺ ናይጄሪያዊት ያው ቢዝነስ አላቸው፣ ባሏ ኢንተርቴንመንት ውስጥ ያለ ነው፣ ገቢ ያላቸው ትንሽ ቅንጡ የሆነ የአፍሪካዊ ኑሮ በዱባይ ውስጥ የሚኖሩ ሰዎች ናቸው። ስትመጣ ራሷን ለማስተዋወቅ የተጠቀመችበት መንገድና ተግባሯ የሚገርም ነበረች። የቤት ሰራተኛ የመጣችው ሌላኛዋ ሴት እንደ ቁንጅና ካሰብ ነው እንዴ በተፈጥሮ መንገድ ቆንጆ ጸጉር የተሰጣት ናት። እኛ ሂውማን ሄር ብለን የምንቀጥለውን ጸጉር ይዛ መታለች እዚህ ናይጄሪያዊ ቤት። የቆዳ ቀለምን እንይ ብንል ከኛ 10 እጅ የፈካ የቆዳ ቀለም ይዛ መታለች። በተፈጥሯዊ መንገድ የተዋበችበት የራሷ ልዩ ነገር። ይሄንን ራሷ ለራሷ የሰጠችው ገጽታ አይደለም። አሁን ዝም ብለን አሁን እኛ ኢትዮጵያን የምንከራከርባቸው ነገሮች ይታጠብ ቢባል እኮ ሜካፑ እናቅሻለን ሁልሽም እንባባላለን አይደል? ስለዚህ ስለ ተፈጥሮ እያሰብን ነው ማለት ነው። ተፈጥሮ ከሆነ ደግሞ አንቺ ለራስሽ የሰጠሽው ነገር አይደለም ማለት ነው። ተሰጥቶሽ የተቀበልሽው ነው። እሱን እንዴት ተንከባክቤ ከዓላማ ጋር ህይወትን እኖርበታለሁ የሚለው ነው የሚያነጋግረን። እሱንም ደግሞ ከሆነ ቅድም መነሻ ላይ ያልኩት ስለ ዳይቨርሲቲ ካወራን ኢትዮጵያውያን እኮ እንዲህ ነን ያልንባቸው ነገሮች ላይ አዲስ አበባ ነው፣ ድሬዳዋ ነው፣ ጋምቤላ ነው፣ አፋር ነው፣ ሶማሌ ነው፣ ደግሞ ጎጃም ነው፣ ጎንደር ነው። ስንቱን ጠቅሰን ስንቱን እንተዋለን። ቤኒሻንጉል ጉሙዝ ነው። የትኛው ውክልና፣ የትኛው ቀለም፣ የትኛው የአይን ሽፋሽፍት፣ የትኛው የከንፈር ቅርጽ ነው ኢትዮጵያ ያስባለሽ? ወይ ደቡብ እኮ ሱዳን ትመስላለች እንላለን አንዳንድ ሰዎችን አይደል? ወይ ኤርትራዊ መልክ እኮ ይመስላል እንላለን። ያው ዝም ብሎ ሳይጻፍ በገጽታ መመሳሰል የለመድናቸው ነገሮች ስላሉ ነው። እሺ እኛ መስራት በምንችልባቸው ነገሮች ላይ ለምንድን ነው ያላወራ ነው? ባህሪ እኛ የምንሰራው ነገር ነው። መልካም ተግባር እኛ የምንሰራው ነገር ነው። የሰው ልጆች በጊዜ ሂደት የሚያሻሽሉት ነገር ነው። ከሰው ጋር መግባባት እኛ ለራሳችን እየተማርን ክህሎት የምንጨምርበት ነገር ነው። ማህበራዊነታችን፣ ቢዝነስ ሰርቶ ራስን መለወጥ ሊሆን ይችላል። ከሌሎች ሰዎች ልቀን የምንገኝባቸው ክህሎቶች ላይ እንዴት ነን እኛ ኢትዮጵያውያን የሚለው ላይ ለምንድን ነው ማውራት ያልቻል ነው? ሴትዮዋ ትጠይቃለች። በነገር ለምንድን ነው እኔ ጋር የመጣችውን አገልጋይ ስትግባቢ እንዴት ነው? ናይጄሪያን እንዴት ናቸው? እንዴት ለመኖር አስበሻል? ምን ነገር ላይ ጎበዝ ነሽ? ምን ነገር ላይ እርዳታ ትፈልጊያለሽ? ተመችቶሻል ወይ ቤቱ? ምን ጥሩ ነገር ከሷ ወሰድሽ? ይሄ በጣም የማፈር ነገር አላት፣ ጭምትነት። ያው ከኢትዮጵያ ቀጥታ ሄዳ እነሱ ለቀቅ ያሉ ሰዎች ናቸው። መግባባት ላይ በጣም ትሽኮረመም ነበር። አይዞሽ እኔ እህትሽ ነኝ እኔ ምናምን ትላታለች። በነፃነት አውሪኝ፣ ተናገሪ፣ ያልተመቸሽን ነገር። ሊዝናኑ ይዛት ትወጣለች። ደስ ያለሽን ነገር አለባበስሽን እንዲያርጊ፣ ደስ ይልሻል፣ ቁምጣ ሁሉ ታስለብሳታለች። ያ ማለት በእሷ ቁጥጥር ስራ አድርጋ ማንነቷን ትለውጥ አይደለም፣ ግን ከኛ ጋር ለመኖር በምትችይባቸው ነገሮች ውስጥ እስር ያደረገሽ ማንነት ካለ ነፃ ሁኝ፣ እኔ እህትሽ ነኝ፣ አፍሪካዊት እህትሽን በነፃነት ግለጪ ነው።
ይሄ ችግር አለ አሁን ላይ ማለት እሱ ላይ ለምን አስተያየት አትሰጡ? እሱ ላይ ለምን አታግዟትም? የተሻለ ኢኮኖሚ ማግኘት የምትችልበት ሙያ ላይ ያላትን ነገር ለምን አስተያየት አትሰጡበትም ትላለች። ለምሳሌ የኢትዮጵያውያን አንስቲ ደስ የሚል ምግብ አሳይኝ ትላታለች። ደስ የሚልሽን ስትበዩ ስትሰሪውን ብላ ከሷ ትቀምስላታለች፣ አሰራሩን ታያለች። ከኛ ደግሞ በጣም ክብር የምንሰጠው ምግብ ምን እንደሆነ ታውቂያለሽ ትላትና በሌላ ቪዲዮ ነይ እንብላ ስትላት በቃ ትላታለች። አይኗን ብጨፍነው ደስ ይላታል እና ግን ትዝናናለች። ያው የባህል ልዩነት አለ፣ ምንም የተለየ ነገር የለውም። ምግቡ ያለመደችው ነገር ስለሆነ ነው ብላ ኢንጆይ ነው የምታደርገው። ስለ ውበት በተባለው ነገር ላይ ደግሞ ለምሳሌ እኔ ጸጉሬ የወላችሁ አጭር ነው ትላለች። አጭር ጊዜ ማጭር ጸጉር ነው የምታደርገው። አንዳንዴ ነው ሄር አትዘንጥም። ስሊፐር ታደርጋለች፣ ቁምጣ ታደርጋለች። ብዙውን ነገር የምታወራው ስለምንድን ነው? ስለ ትዳር ግንኙነት፣ እንዴት ባላችሁን ማስደሰት አለባችሁ፣ እንዴት መግባባት አለባችሁ፣ እንዴት ወንዶቻችሁን በጥሩ ሁኔታ መያዝ አለባችሁ፣ እንዴት ማክበር አለባችሁ እናትነታችሁን፣ ሚስታችሁን ነው እንትኗ የቲክቶክ ዓላማ። መሀል ላይ አሁንም ኢትዮጵያን ይረብሻሉ፣ ይገባሉ። ተጠንቀቂው ባልሽን በቃ ሊወስዳት ነው። አሁን አንቺ ታግለሽ የማታሸንፊው ፈተና ቤትሽ አስገብተሻል። ቆንጆ ናት ራሱ ለምንድን ነው እንዲህ የሚያያት? ለምንድን ነው በደንብ የሆነ ልብስ ገዛችላት እና ዋው ብላ ፕሬት ታደርጋታለች። እሷ እኮ ቁምጣና ከላይ ማሊያ ነገር ነው ያደረገችው። ይዋት እስቲ ትለዋለች ባሏን እና በጣም በቃ ያጨበጭባሉ። እዛ ጋር ደስ ትላለች ይላሉ። መሀል ላይ ያመጣሹ ፈተና ከባድ ነው። አየሽ የሚጨነቁት ነገር ለምን እንደሆነ ወይም እየተጨነቅን ያለነው ነገር ያው ብዙ ጊዜ እኮ የለመደብን ነገር ነው አይደል? ለምሳሌ ቤት ውስጥም የቤት ሰራተኛ ስታስገቢ ቆንጆ ከሆነች ለባልሽ ፈተና ለምን ታመጫለች? ባልሽን ልታሳስቺ ነው ወይ? እንዲህ አይነት አስተያየቶች አሉ አይደለ? ልክ የቤት ውስጥ የመጣችውን ስራ ልሰራ የመጣች ልጅ ከዋናዋ ከቤቱ ባለቤት ጋር የማወዳደርና ወይ እሷ እኮ በጣም ቆንጆ ነች፣ የገንዘብ ጉዳይ ነው እንጂ እቺ ነበረች ሚስት መሆን ያለባት አይነት እንግዲህ የሚስትነት መስፈርት ይገርመኛል። ግን ደስ የሚል አንጀት አይርስ መልስ መልሳለች እሷ። መቼም በህይወት ክህሎት ብዙ ልምድ ያለን ሰዎች እንኖራለን እዚህ ምድር ላይ፣ በአንድ ወንዝ ብቻ ምንፈስም እንኖራለን። እና በቃ ኢትዮጵያን የሚያስጨንቃችሁ ይሄ ነው። ሌላ አላማ የላችሁ። የህይወት አላማ ሊቀማሽ ነው፣ ሊቀማህ ነው፣ ቆንጆ ናት፣ ተበልጠሻል፣ በቃ ረብሻ መጥቷል ህይወትሽ ውስጥ ነው። ትልቁ የህይወታችን ፍርሃትና ኢንሴኪሪቲ የሚመስለው ይሄ በመልክ ማነስ ወይም ደግሞ በመልክ በልጦ መገኘት የሚለው ንጽጽር ይመስላል ብዙ ጊዜ በምናያቸው ነገሮች ላይ። ለምሳሌ የሆነ ሰው ካናደደን ግን በጣም ትልቅ ስራ ሰርቶ ስኬታማ የሆነ ሰው የሆነ ሴት ልትሆን ትችላለች። ምንድን ነው ኮሜንት የምንሰጠው? የሆነ እንከን እንፈልጋለን፣ ወይ በእድሜ ለማሸማቀቅ እንፈልጋለን፣ ወይ በሆነ ገጽታቸው ለማሸማቀቅ እንሞክራለን። በቃ የምንሳደበው ስድብ፣ የምንሰጠው አስተያየት ከፍ ዘቅ የምናደርግበት መንገድ መልክና መልክ ብቻ ነው። እዛ አሁን ሰው ህይወት ውስጥ ውብ ለመሆን ደግሞ የሚሞክርባቸው ብዙ ነገሮች ምን አለ። ይህን ያክል ስለ መልክ ያስጨነቀን ነገር ስለ እውቀታችን፣ ስለተናገርነው ነገር፣ ስለሰራነው ስራ ቢሆን እኮ ብዙ ነገሮችን ማስተካከል እንችል ነበር። ሰዎች በተግባራቸው በሰሩት ስራ ባበረከቱት አስተዋጽኦ የሚመዘኑ ቢሆን ኖሮ በዛ ቢሆን ኖሮ ሰዎችን የምንለካው በጣም ብዙ ነገርን መለወጥ እንችል ነበረ እንግዲህ እንደ ሀገር። ምክንያቱም ብዙ ችግሮች አሉብና ብዙ መታገል ያለብን ፈተና አለ እንደ ህዝብ። እንደ ዓለምም የራሷ ስህተት አሏት። አሁን ቁንጅናን የወከለችበት መንገድና ብዙ ነገሮች ላይ በውክልና እንዲመጡ የተደረገበት መንገድን አንዳንድ ተቋማት እየከለሱት ነው። ለምሳሌ ቁመናሽ ምን ያክል ሲሆን ነው ሞዴል የምትሆኘው? ቁመትሽ ምን ሲሆን ነው? ጸጉርሽ እንዴት ቢሆን ነው? ሜካፕሽ እንዴት ቢሆን ነው የሚለው ነገር ጋር ወጣ እያሉ ነው። እንደውም አንድ የሆኑ ቪዲዮችን እያየው ነበር። ደቡብ ሱዳናውያን የዓለምን የቢዩቲ ዓለም እየመሩት ነው። ለምንድን ነው የመሩት? ደቡብ ሱዳን ትንሽ ሀገር ናት። ትላንት ራሷን የቻለች ሀገር ናት። በብዙ ስቃይና ፈተና ውስጥ ዜጎች የሚኖሩባት ሀገር ናት። ለምን እንዲህ መሆን ቻሉ? ነጮቹ ስለፈለጉ ብቻ ነው? አይደለም። በጣም ጠንካራ ሆነው ህይወትን ታግለው ያሸነፉበት መንገድ፣ ለመኖር ክህሎት ለማግኘት የሄዱበት ርቀት። እንደውም ዓለም ላይ በጣም በከፍተኛ ደረጃ ላይ ያሉ ሞዴሎች፣ ይሄ ቢዩቲ ዓለም አስተዋዋቂዎች ተብለው በጣም የሚተዋወቁና ባለሀብት የተባሉትን ዝርዝር ስታይ ደቡብ ሱዳናውያን ወደፊት እየመጡ ነው። እና ለምንድን ነው ሲባል መልስ ለመስጠት ይሞክራሉ። ለብዙ የዓለም ክፍል መርህ መሆን የሚችል የህይወት ክህሎት ያላቸው ናቸው። ይህንን በደንብ የምትሸልም ዓለም እየተፈጠረች ነው ከነ ትግሉ ማለት ነው። ስለዚህ አሁን እኛ ስለ ክህሎት፣ ስለ ትህትና፣ ራስን ስለ መግለጽ፣ ፈተናን አልፎ የሆነ ስኬት ላይ መድረስ፣ ሌሎች ሰዎችን በምንድን ነው እየማረክን ያለ ነው የሚለውን ማስተዋወቅና መሸጥ ካልቻለን ይህን እያወራን
ጭራ እንደሆነ ነው የምንጠራው። እሱን ነው የምልሽ። አሁን ቅድምም በብዙ ነገር ሰዎች ራሳቸውን ማሳደግ መግለጽ መቻል አለባቸው። ተጨማሪ ነገሮች ያስፈልጋሉ። አሁን ባለው የዓለማችን ኮምፒቲሽን መወዳደሪያ መስፈርቱ በጣም እየሰፋ ነው። መልኬ ብቻ የምትይበት ጊዜ አይደለም። አይኔ ብቻ፣ አፍንጫዬ ብቻ፣ ቁመቴ ብቻ የሚባልበት ጊዜ አይደለም። እንደዛ ከሆነ እሱን ብቻ ይዘሽ ትቀመጫለሽ። ምክንያቱም ውድድሩ በጣም ከባድ ነው። በብዙ መንገድ ተወዳድረሽ ተፈትነሽ ነጥረሽ የምትወጭበት ጊዜ ነው እና ይሄ ተክለሰውነትና የተባለው እስከዛሬ ስናወዳድርበት ስናበላልጥበት የነበረው ሰዎችን ከፍ ዝቅ ስናደርግበት የነበረው ቦታ ነገር ብቻ አይደለም። አሁን ቦታ እየተሰጠ ያለው ከዛ በላይ ሆነ ነው። ዓለም ከዛ በላይ እየፈለገች ነው። የሰዎችን አስተዋጽኦ በብዙ መንገድ እየለካች ነው የምትገኘው እና ቆንጆ ሆኖ ደግሞ እንደተባለው ይሄ የምናደንቀውን ውበት የውበት መስፈርት ብለን ያወጣነውን ነገር ይዘው ደግሞ በሌላም ነገር ህይወታቸውን የቀየሩ ያሳኩ የሚደነቁና የሚጨበጨብላቸው ሰዎች አሉ። ውበታቸውን ሳይሆን ሌላ ነገር ሌላ ተጨማሪ ነገር አላቸው። እንደተባለው በተክለ ሰውነት ወይም ይሄ ገጽታ ላይ ባወጣናቸው መስፈርቶች ብቻ አይደለም ሰዎች አሁን ራሳቸውን እየገለጹ ያሉት ወይም ደግሞ ስለ ህይወት እየነገሩ ነው ያሉት እና እዛ ነገር ላይ እንደውም ይሄ የውበት ጉዳይ ወጥመድ ሊሆን ይችላል። እስከ ዛሬ በመጣንበት መንገድ አንድ ሴት ወይም አንድ ወንድ መልክ ካለው መልኩ ሁሉን ነገር ያሸንፋል። ኮርቶ እንደዚህ አይነት አዝላዊ አሰራሮችም ስለነበሩ ነው። በእርግጥ ባያዝድ የሆነ አመለካከት ስለነበር ነው እንደ ሲስተምም ቆንጆዎች የሚመረጡበት የተባለው ይሄ ተክለ ሰውነት የሚመረጥበት ኢንዱስትሪ ነበር አይደል? ሳትችል የሆነ ቦታ ትታጫለሽ፣ ሳይችል ለሆነ ነገር ተፈልጎ ውብ ስለሆነ ብሎ እንደዚህ አይነት አግላይ የሆኑ ሲስተሞች ነበሩ። ግን አሁን ያ ነገር እየተቀየረ ነው። ሰዎች በሁሉም ነገር ራሳቸውን ማብቃት አለባቸው የሚለው ደረጃ ላይ ደርሰናል። ከውበት በዘለለ ነገር በቃ ቢዮንድ ቢዩቲ የኛ ወጣ ነው መስፈርት። ቢዩቲ ማለት እንግዲህ ቢዩቲ ቆንጅና በተመልካቹ ዘንድ ነው ይባላል፣ እንዳየነው ነው ይባላል። ግን እኛ ደግሞ ብዙዎቻችን አሁን እንደ ኢትዮጵያኖች የምንሰዳደብበትና ከፍ ዝቅ የምንደራረግበት የምናወዳድርበት መስፈርት ያልነው ውበት ብቻውን በቂ አይደለም። ከዛ በላይ መስራት የሚጠበቅበት ጊዜ ነው። እንዲያውም ይሄ መሰናክል ሆኖባቸው በጣም ይሄ ቆንጆ የተባሉ ሰዎች ራሳቸውን ገድበው ተቀምጠዋል፣ ተሰነካክለዋል፣ ሩጫቸው ባጭር ተቀጭተዋል፣ ህልማቸው ላይ እንዳይደርሱ ሆነ። ወይም ደግሞ በተቃራኒው ውበቱንና ውበቷን ተጠቅማ ነው እኮ ይሄን ያሳኩት ተብለው ታምተዋል። የእውነትም ሌላ ነገር አድርገ ጥረው እንኳን ናቸው ቢሆን ፈተና ነው። እኔ ለምሳሌ ይሄንን መልክ ቢሰጠኝ ኖሮ ብለው ደግሞ የሚመኙ ሰዎች እንዲፈጠሩ አድርጓል። ይሄ ቀላል መሸጋገሪያ ነው ለብዙ ነገር ተብሎ ታምኖ እንዳልነው ድንበር ስንሻገር ሌላ ደግሞ መወዳደሪያ መስፈርት ማሟላት ነበረብን። መሳሪያ ማድረግ አይደል? ውበትን የሆነ ቦታ ለመድረስ መሳሪያ ማድረግ። መሳሪያ የሚሆንበት ቦታ ሊኖር ይችላል። ግን ደግሞ ሰዎች ዓለም ምን ይፈልጋል በዚህ ጊዜ? እኔ ምንድን ነው መፍታት የምችለው? የኔ አስተዋጽኦ ምንድን ነው? የኔ ዓላማ ምንድን ነው የሚለው ነገር ላይ መስራት ካልቻሉ በውበትሽ ብቻ የምታልፊያቸውና የምትሻገሪባቸው ቦታዎች የሉም። የምትደርስበት ቦታ የለም። ቢዩቲ ኮንቴስት የሚለውን የቁንጅና ውድድሩን እንኳን ብናይ እየተቀየረ መጥቷል አይደል? ከብዙ ነገሮች ጋር እያገናኙትን ነው። ውበትን በብዙ መንገድ እየገለጹ ዓላማ እንዲኖረው፣ አስተዋጽኦ እንዲኖረው፣ ራስን መግለጽ እንዲኖረው፣ ሌሎች ነገሮች እንዲኖሩት እንደ መስፈርት እየተካተተበት ይገኛል። አንድ ግን መውረግረግና ሰበርሰካ ማለት ብቻ አይደለም ሊያቆም ይችላል። ሰበርሰካ ማለት እኮ ራሱ ተፈጥሯዊ በሆነ መንገድም በድንገተኛ መንገድም ይሄ ነገር ላይሰጠን ይችላል። ወይም መሀል ላይ አቁመን ሊሆን ይችላል። ወይ ብዙ አደጋ ሊሆን ይችላል። ደግሞ ከኢትዮጵያዊ ይሄ መርህ አለው። ይገርመኛል። ነገ ምን እንደምንሆን አናውቅም እንላለን። ውበት ታጥቦ አይጠጣ እንላለን። በተግባር ስንኖረው ከማለታችንም በላይ ብናሳየው ደስ ይላይ ነበር። ታጥቦ አይጠጣም እኮ የተባለው ለምንድን ነው? አንቺ አፍንጫሽን እያየ ከንፈርሽን እያየ ዋው እያለ በርካታ የሚኖር ሰው አብሮሽ አይኖርም ነው። ሌላ ከአንቺ የሚፈልገው መርህ ሊሆን ይችላል። ተግባር፣ ክህሎት፣ ትህትና፣ ቆንጆ ባህሪያት ናቸው የሚያኖሩት ህይወቱን። በተግባር መሬት ላይ ስንኖር ይሄ ነው ተመንዝሮ የምንኖርበት። አለበለዛ ግን ወይ ጸጉሯ እኮ እንደው ይህን ጸጉር ትተህ ይህንን ቁመናና እንደው ደረት ትተሽ የተባሉ ሰዎች አሉ። በህይወታቸው ውስጥ እኮ የወሰኑ ሰዎች አሉ። በህይወታቸው ውስጥ የት መሄድ እንዳለባቸው ራሳቸው ያሰመሩ ሰዎች አሉ። እንደ ማህበረሰብ ግን ከስር ለሚመጡ ሰዎች ምንድን ነው ይሄ እንደ ላንድ ማርክ አድርገን የምናወራባቸው ጉዳዮች የትኞቹ ናቸው? እንደ አላማ ራሱ ውድድር ውስጥ ራሱ ከማጋ ነው
ኢትዮጵያውያን ከኢትዮጵያውያን ጋር ነው ያልኩሽ። ኢትዮጵያም ትልቅ ናት። በጣም ብዙ መልክ፣ በጣም ብዙ ቁመት፣ በጣም ብዙ ቋንቋ፣ በጣም ብዙ አህጉር ካየሽው እኛ በጣም የተለየን ውቦች ነን፣ ቆንጆች ነን ብለን ደምድመናል። ለዛም ነው የማይገቡ አስተያየቶች ምን ጠባብ ነው። አንዳንድ የሶሻል ሚዲያ ገጾች ላይ ገብተን ጠባብ ነው ግን ይሄ አባዜ ያለብን በቃ በመልክ ሰዎች ተበላለ ኢትዮጵያዊ ሆና በጣም ሰቃይ ያለው ምትልጅ አለች። ይገርመኝ የሚያሳዝነው ነገር እነሱ በጣም ያደንቃሉ ኢትዮጵያኖች። ሌሎች አፍሪካ ሀገራት ኬንያ ውስጥ ብትሄጂ ጸጉርሽን ነክተው አይንሽን አይተው ከለርሽን አይተው በጣም ቆንጆ ናችሁ ኢትዮጵያኖች ውብ ናችሁ ብለው ከማድነቅ የሚያግዳቸው ነገር የለም። ራሳቸውን ማሳንሰው አያዩም። ለኢትዮጵያኖቹ ውበት ለተባለው እኛ ለምን ፎካከርበት ውበት እንኳን ዋናሰለ ያላቸው አድናቂ ናቸው። አይ ደግሞ የራሳቸውም ደግሞ የሚኮሩለትና የሚፈልጉት ማንነትና ደግሞ ውበት አለ። እንደውም እኛ እሱን አይተን ዋው አንልም። እንደዛ ኢትዮጵያኖች ሄደው ሌሎች አፍሪካ ሀገራት ናይጄሪያ ውስጥም በዩ ደቡብ አፍሪካም በዩ ኬንያም ሄደው እንደ ንግስት ነው እኮ የሚታዩት። በጣም የተለየ ውበት እንዳለሽ እኮ አድርገው ነው በቃ የሚያወሩሽ የሚያደንቁሽ። እና በዚህ ደረጃኛ እርስ በርስ ብንደናነቅ የት በደረስ። ምክንያቱም በዚህ በተክለ ሰውነትና በውበት ምክንያት ብዙ ሰዎችን አንገት አስደፍተናል፣ ብዙ ሰዎችን አሸማቀናል። እሺ ከዛ ውጪ ውበት ራሱ ጠብቀሽም ደግሞ የምታረጋግጪው ነገር ነው የሚለውም ላይ መስማማት አንድ ነገር ነው ብዬ አስባለሁ። በልና ቆንጆ ጸጉር ሰጥቶኝ መጠበቅ ካልቻልኩ ውበት ይቀንሳል አይደል? እንደ ነገሩ ነበር ተፈጥሮ። ግን በጥሩ ሁኔታ ዘመኑ የሚፈልጋቸውን ነገሮች ያው ገንዘብ ይፈልጋል፣ ትኩረት ይፈልጋል፣ እውቀትም ይፈልጋል ብዬ አስባለሁ። ጥረው ባለቻቸው ነገር ቁልጭ የሚሉ ሰዎች አሉ። እንበልና ጥሩ ልብስ መልበስ ሊሆን ይችላል፣ ንጹህ ልብስ መልበስ ሊሆን ይችላል፣ ፊቴን ከፀሐይ መከላከል ሊሆን ይችላል፣ ፀጉሬን ስርዓት ይዞ መታየት አለበት ብሎ መወሰን ሊሆን ይችላል የሚሉ ሰዎች ያስጠበቁት የውበት ደግሞ ስታንዳርድ አለ። ውብ አይደላችሁም ልንል ነው እነኝን ሰዎች። አይ አሁን የመጣው እኮ ቅንድብ አሰራር ይሄ ነው፣ ከንፈር አሰራር ይሄ ነው፣ ጉንጭሽ እንዲህ መሆን አለበት፣ አንገትሽ። ውድድሩ አያባራም፣ ንጽጽሩ አያባራም። እኛ ሁልጊዜ ራሳችንን እያነጻጸርን የምንቀጥል ከሆነ ስታንዳርዱ እየጨመረ ነው የሚሄደው። ከዛ ሰው በሚጠብቀኝ ስታንዳርድ ለመገኘት ብለሽ ብዙ ዋጋ ትከፍያለሽ። ሌላው ዓለም ላይም እንዳለው ዳሌ ለመጨመር አፍንጫ ለማሳደግ አይደለ እየተባሉ ነገሮች መቀመጫ ለማተለቅ የውበት መስፈርት እኮ ተደርጎ ስለታየ ነው ሰዎች ብዙ መስዋዕትነት እየከፈሉ ነው። ለምን በዛ መንገድ ትነጻጸር ያለሽ እንደዚህ አይነት ተክለ ሰውነት ያለው ሰው ነው ቆንጆ ተቀባይነት ያለው መስህብ ያለው ተብሎ ስለታሰበ ሰዎች ሌላው ነገራቸው ላይ ኢንቨስት እንዳያደርጉ በቃ ኦብሰስድ እንድትሆኚ እዛነት የገጽታና የተክለ ሰውነት ጉዳይ ብቻ ያንቺ የሚያስጨንቅሽ ጉዳይ እንዲሆን ተደርጓል። ኢንዱስትሪውም እንደዚህ አይነት ነገሮች ጥሎብናል። በየጊዜው ከቁንጅናና ከውበት ጋር የሚገናኙ ምርቶችና የተለያዩ ስራዎች ራሳቸውን በጣም ያስተዋውቃል። ምክንያቱም ፍላጎት አለ። ለምሳሌ አፍሪካ ውስጥ በጣም ከፍተኛ ገንዘብ የሚወጣው ለሂውማን ለሰው ሰራሽ ፀጉርና ቆዳን ብሊች ለማድረግ ነው፣ ለማፍካት። ቆዳ ማፍኪያ ፕሮዳክቶች ደግሞ የተለያዩ ምርቶች ደግሞ ይዘውት የሚመጡት የጤና ቀውስና ችግር አሁን እየተነገረ ነው። እና ትልቁ የህይወት ግብ የምንኖረው እነኝን አሁን ያልሻቸውን ነገሮች ዓለም ወይም ማህበረሰባችን ያወጣቸውን ስታንዳርዶች ለማሳካት ነው። አፍንጫ እንዲህ እንዲሆን፣ ከንፈር እንዲህ እንዲሆን እንዳለ ወደፊት ደግሞ እንደሚመጣ ማናቅም፣ ጡት እንዲህ ሲሆን ነው የወንድ ቀድሞ ነገራችን ካልተመለስን ብለነው አንድ ከሌላ ክልል ቪዲዮ የሚሰሩ ልጆች ያለው በወንዶችም በሴቶችም አጋጣሚ እና ብዙ ጊዜ ሲሉት ስለምሰማ ነው። ኢትዮጵያ ያላችሁ ግን እናንተ የሚለው ጥያቄ በጣም የተጫናቸው ልጆች ናቸው። አንድ ይሄ ጥያቄ፣ ሁለተኛ ምክንያቱም አንዳንዴ እርስ በርስ ማንተዋወቅም እንዴ በቃ መልካችን የቱ ነው የሚለውን ኦድ ያደረግነው ወይም ማን ነው ፊክስ ያደረገው የሚለውንም ትንሽ ካለንበት ሳጥን ወጣ ብለን እንድናየውም ጭምር ነው። ከዛ ውጭ ግን ልጆቹ ሊያስተዋውቁ የሚሞክሩት የሚሰሩትን ፕሮጀክት ለምሳሌ ወንዶቹ ይሄ የቴክኖሎጂ የግራፊክስ የኤዲቲንግ ለትውልዱ እንዲህ ብታደርጉ እንዲህ ታገኛላችሁ እስቲ ሞክሩት የሚሉ ናቸው መጥተው ሶሻል ሚዲያ ላይ የሚወራው ግን ይገርማል። በቃ አንገትህ ምንድነው፣ እጅህ እርዝመቱ፣ እግርህ ምንድነው፣ እንትን አንሱ እንጂ ዳምፔል ሰብሰብ በሉ እንጂ ምንድነው እንዲመርዘን። አሁን ወንዶች ናቸው አይደል የወንድነት የውበት ደረጃ ተብሎ መነጋገሪያው ይሄ ነው። አረ ባካችሁ ባካችሁ በቃ ትንሽ እንለወጥ ነው ልመናቸው። እነሱ የምንሰራው ነገር ላይ ይሄን ገንዘብ እያገኘን ነው፣ ይሄ ክህሎት አለን፣ እያስተማርን ነው፣ እሱ አይሻልም ወደ ስራ ዳ ይላሉ። እነሱ ወደ ቀልድ ለውጠውት ራሳቸውን ሰድበው የሚቀልዱ ሰዎች አሉ አይደል? ያ መጨረሻ ላይ እኮ አክሴፕት ማለት የሚጠበቅብሽ ሰዎች የፈለገውን ያክል ስታንዳርድ ቢያስቀምጡብሽም አንቺ ያለሽን ማንነት ተቀብለሽ መኖር ካልቻልሽ
መቀጠላችሁ አጀንዳው እሱ ብቻ ሲሆን ግን ያናድድሻል። አንቺ ብዙ ነገር እየሰጠሽ ከዛ ውስጥ አንዷንም ነገር የሚወስድ ሰው የለም። የሆኑ ሰዎች እኮ አልኩሽ በጣም ብዙ ቁም ነገር አውርተው መነጋገር የሚሆነው ጆባቸው ነው። አዎ እጃቸው ላይ ያለው ነገር ነው፣ አፍንጫቸው ጋር ያለው ከንፈራቸው ጋር ያለው ነገር ነው መነጋገር የሚሆነው። እንዲያውም በቅርቡ አንድ ፖድካስት ላይ በጣም እንግዲህ ትልቅ ደረጃ የደረሰ ሴት ኢንተርቪው እያደረገች የምትናገረው ነገር ሁላችንም የተቸገርንበት የኢኮኖሚ ጉዳይ ነው። ግን የሚወራው ነገር ምንድን ነው? ጣቷ ላይ ስላረገችው ቀለበት፣ ስለ እጇ እንግዲህ በእድሜ ትልቅ ሰው ናት፣ እጇን ምንም ልታረገው አትችልም። ቀለበት ደርድረሽ ይላሉ። የእሷ ምርጫ ነው፣ በቃ ምርጫዋ ነው። ግን ከዚህ ከደረደረችው ቀለበትና ከእጇ ገጽታ በላይ የሰለሽኑ ያሻሉ። በቃ ጉዳይ መሆን ያለበት እዛ ጋር አጀንዳ አድርጋ ያወራችን ቁም ነገር ነው። ሁላችንም ደግሞ የምንጨነቀው በኑሮ ጉዳይ ላይ ነው አይደለም? ብዙዎቻችን ምንድን ነው ህይወታችን ላይ የምር እንነጋገር ከተባለን የኑሮ መጦዝ መወደድ ነው አይደለ እያሳሰበን ያለው እንጂ መልካችንና ተክለ ሰውነታችን አይደለም። ስለዚህ ቁም ነገሩ አይደለም ሰውን የገዛው እዛ ጋር ከታች አስተያየት የሚሰጠው ነገር ስለ እጅ ቀለበትና ስለ ገጽታ ይወራል ማለት ነው። ስለዚህ ከዚህ በላይ ለምንድን ነው ማናወራው? ችግር የለብንም ወይ? እንደ ህዝብስ የተቸገርንባቸው ብዙ ነገሮች የሉም? የኑሮ ችግር፣ የህይወት ውጣ ውረድ፣ የህይወት ዓላማ የሚባሉ ጉዳዮች እና ሌሎችም ፍርሃቶች የሉብንም ወይ? ማሸነፍ የምንፈልጋቸው እነዛን መጋፈጥና እነዛ ላይ ማተኮር ይሻላል ወይስ በመልክ አንዱን ከአንዱ እያበላለጡ መዘረጣጠጡ ነው የሚሻለው? ይሻላል። የትኛው መልክ ነው አይምሯችን ውስጥ ታትሞ የቀረው? ራሱ በቃ የዘመን የሚሻገር ይሄ ነው ቆንጆ፣ ይሄ መልከ ጥፉነት ነው ደግሞ ችግር የለውም እኮ ለአይናችን የማረከንን ነገር ማድነቅ ምንም ችግር የለውም። ግን ንጽጽሩ ነው እኔ ጋር ችግሩ ያለው። ሁላችንም ዋው ብለን የምንደነግጥበት ነገር ይኖራል አይደለ? የሰዎችን ውበት በተመለከተ ግን አሁን ይሄ ውበታቸው የተደነቀላቸው ሰዎችንም በውበታቸው እንዲያፍሩ እንዲሸማቀቁ እኮ አይደለም። እነሱም ውበታቸው አለ፣ እናደንቃለን፣ እናከብራለን። ግን ውበታቸው ብቻ መስፈርት ተደርጎ መወራቱ ለእነሱም አልጠቀማቸውም ነው። ቤጂንግ ከውበታቸው በላይ ሊሆኑ ይገባል። ከውበታቸው በላይ አስተዋጽኦ ሊኖራቸው ይገባል። ማለት ቁም ነገር እያወሩ እነዚህ ሰዎች ውበታቸው ብቻ ይሆናል መነጋገሪያ የሚሆነው። ቁም ነገር ሰርተው እነዚህ ሰዎች ውበታቸውን ብቻ ወይኔ ተክለ ሰውነቷ፣ አፍንጫዋ፣ ጸጉሯ ልንል እንችላለን። ስለዚህ የሰሩት ቁም ነገርና ስራ ገደል ገባ ማለት ነው። ሸፈነው መልክ ብቻ። ሌሎቹ ደግሞ ይለፋሉ። መልከ ጥፉ ብለን የደመደምናቸው ሰዎች ደግሞ እኛን ብዙ ነገር እየሰሩ የተሳካላቸው ስለመሆኑ ለማስረዳት ብዙ የሚለፉና የለፉት ነገርም ላይ አንድም ነገር እንዳወስድላቸው ችግር አለ አስተያየት ላይ። ቤጂንግ ለ3 ወር የሆነ ትሬኒንግ የሄደ ሰው በጣም ትልቅ ሰው ነው እና አባባሉ ግርም ይለኛል እስካሁን። ቤጂንግ ውስጥ አፌን ከፍቻለ ወጪ ወራጁን ሳይ እንዴ ቻይናውያን ብለን እኛ እዚህ የምናስባቸው ሌሎች ዜጎች ናቸው እንዴ? እዛ ሀገራቸው ላይ ምድራቸው ላይ ሲሄድ እኮ ፈዘዝኩ አለ። ውበታቸው አለ፣ ጸጉራቸው አለ፣ አይናቸው፣ የሚይዙት የቴክኖሎጂ ውጤት፣ ጫማቸው፣ የኑሮ ዘያቸው፣ ቤታቸው፣ የሚዝናኑበት ቦታ በቃ ፈዘዝኩ አለ። ይሄ ራስሽን ከማይሆን የሆነ ቦታ ጋር ድንገት ስታነጻጽር ይብደት ሊመጣ ይችላል። በነገርሽ ላይ እንዴ ፈጣሪ ይህንንም ፈጥሯል እንዴ? ምን ውስጥ ነው ያለው? ውብ ቆንጆ ብለሽ አውሮፓ ብትሄጂ ሰማይ ስባሪ መካከሉ ሰዎች በቁመት ራሱ አማካኝ ቁመት እንይብል ከአብዛኛው ኢትዮጵያ የሚበልጥ ቁመት ነው ያላቸው። ከዛ ግን ምን ማረከው እሱ? አሁን አይናቸው፣ ቅንድባቸው፣ ጸጉራቸው፣ ይሄ ከንፈራቸው አይደለም። ለምሳሌ ሰው እንዴት ንጹህ ልብስ ሁሉም ለብሶ ይሄዳል? እንዴት ንጹህ ጫማ ይሆናል አለ። እንግዲህ ትልቅ ሰው ነው፣ የሆነ ካምፓኒ የሚመራ ሰው ነው። እንዴት በቃ ይሄ መንገዱን ጠብቆ ይጓዛል። ስነ ስርዓት አክባሪነቱ ማለት ነው። ከዛ ጀርባ ምን አለ ማለት ነው? ጠንካራ ስራ ሰርተዋል። በሚመች አካባቢ ውስጥ የሚመች የኑሮ ዘይን የፈጠሩ ናቸው። ይሄ ሌሎቻችንን ብለን እንድናይ ያደርገናል። በትርምስ ውስጥና በጥረት ውስጥ ወይም ይሄ በብዙ ትግል ውስጥ ህይወትን እንደማይመሩ የራሳቸው ትግል ይኖራቸዋል፣ አናቅም። ግን ከኛ ጋር አይደለም የምናነጻጽረው። ልክ ስንሄድ ስናያቸው አካላቸውን የጠበቁበት መንገድ፣ ንጽህናቸውን የጠበቁበት መንገድ፣ ተፈጥሮ የሰጣቸውን ውበት ደግሞ በራሳቸው መንገድ የጨመሩበት ነገር ኢኮኖሚ ነው፣ ትምህርት ነው፣ ግንዛቤ ነው፣ ለዓለም ለህይወት የሰጡት ትርጉም ነው። በጋራ ያመሳሰላቸው ነገር አለ እንዴ አልኩ አለ። በእርግጥ ከዛ በኋላ ጃፓን ላይ ሄዶ በቃ አልኩኝ አለ
እኛ በጣም ብዙ ነገር መስራት አለብን። ራሱ የምጎመዣው የምመኘው ልክ ኢትዮጵያ ውስጥ መጥተው ኢትዮጵያውያን እኮ ብለው ብዙውን ኢትዮጵያዊ ጥቂቶችን አይደለም እንዲህ እኮ ነው አለባበሳቸው፣ አኳኋናቸው። የራሳችን ነገር የለንም ማለት አይደለም፣ ግን ያልነው ጉስቁልና የኑሮ ስታንዳርዳችን ቢያንስ ተቀራራቢ ቢሆን እሱ ላይ መስራት ብንችል። ዩኒፎርም እኮ ተደረገ የተባሉበት ካምፓኒ ውስጥ አንዱን ዩኒፎርም ከአንዱ እንለያለን። ለምን? በንጽህና በመተኮስ ባለመተኮስ ሊሆን ይችላል። ባለባበሱ ኬርለስነት አንዱ ጥንቁቅ ነው፣ አንዱ ይሄን አናይም። ባንኮክ ሄደን የሆነ ነገር አላወራን እኛ መንገድ ላይ ዩኒፎርም እንዴት እንዲህ ሊያምር ይችላል? ያው የጨርቅ ሀገር ነው እንግዲህ ባንኮክ ጨርቅ። እንደውም ስለ ሜካፕ ተቀብተው አላየንም እኮ እና አንዳንድ ጊዜ የስራ ሰዎች ናቸው። ስራቸው ሊያስጎመዥሽ ይችላል፣ ሊያስቀናሽ ይችላል። እኔ እንዴት እንደዛ መሆን አልችልም፣ እኛ እንዴት እንደዛ መሆን አልቻለም የሚለው እንድንመኝ ያደርጋል። ፉክክራችን እንደዛ ቢሆን ደስ ይላል። ስራ ላይ አይደል፣ በህይወት መቀየር ላይ፣ የተሻለ ህይወት መኖር፣ ታማኝነት ላይ፣ ሌላ ሀገር ሄደን ስናገለግል ኃላፊነት የምንወጣነን ወይ ብቁ ሆነን የተገኘነን ወይ። እሷ ትላለች ናይጄሪያዊቷ፣ ብቁ ሆናችሁ ተወዳዳሪ ሆናችሁ አይ ኢትዮጵያንን በዚህ ምክንያት እንመርጣለን የምትባሉ ናችሁ ወይ? ምክንያቱም እሱም የሚያስብለው አሁን እሷ የቤት ሰራተኛ አይደለ የቀጠረችው ከኢትዮጵያ። የተለያዩ የአረብ ሀገራት ላይ ይሄዳሉ አይደለ እህቶቻችን ለስራ ብሎ እና አንዱ ችግር ምንድን ነው የሚገለጸው ነገር በደንብ ራሳቸውን በሙያ ያበቁ አይደሉም የሚለው ነገር አለ። ይሄ እንግዲህ ሊያስከፋቸው አይገባም አረብ ሀገር የሚሰሩ ሴቶችን። ምክንያቱም ቅርብ ጊዜ ነው እንዲሁም ይሄ የሙያ ብቃታቸውን ያረጋገጡበት ስልጠና እንደ ነገሩም ቢሆን እየተሰጣቸው እየሄዱ ያሉት ምን አይነት ነበረ ከዛ በፊት ከየት ሄደው የት እንደሚገቡ ያውቁታል። እነሱም ፊሊፒኖች ናቸው አሁን በደንብ የሚደነቁት። የተሻለ ተከፋይም አረብ ሀገራት ላይ በቤት ሰራተኝነት ተቀጥረው ሄደው የፊሊፒኖች ናቸው። ይሄ ይታወቃል። በደሞዝ ደረጃ ራሱ የወጣውን ከዚህ በፊት ተመልክተነዋል አይደለም? የማነው ከፍተኛ ተከፋይ? የኢትዮጵያ በጣም ሊስት ተከፋይ ከሚባሉ ትንሹን ክፍያ የሚያገኙ ናቸው ከኢትዮጵያ የሄዱ በቤት ሰራተኛ። ምክንያቱም እሱም ውድድር አለበት። አንድ ቤት ውስጥ 5-4 ሴቶች ምግብ ማብሰል፣ መስራት፣ ጽዳት የሚባለው ነገር ራስሽን ዝቅ የምታደርጊበት ሳይሆን ክህሎት ነው። ክህሎትሽን እስካሳደግሽ እስከሰለጠንሽ ድረስ የቋንቋ ችሎታም አንዱ ጥሩ መስፈርት ነው ተመራጭ ለመሆን። እነዚህ ነገሮች እስካሉ ድረስ ራስሽን ማወዳደር ትችላለሽ። ዓለም ላይ ተወዳደሪዋ ከአንዲት ፊሊፒን ሳይት ጋር ከአንዲት ህንድ ጋር ከአንዲት የሆነች ሀገር ከመጣች ከሰለጠነች በደንብ በዘርፉ ክህሎትና ክፍያ ካላት ሴት ጋር ጸጉርና መልክ አይደለም የሚወዳደር እንጂ ፊሊፒን እዚህ ድረስ አይደል ጸጉራቸው እሱን አስይዛ ቋጥራ ሆነ ቦስ የምትሆነው ቤት ውስጥ እና መንግስታቸውም ደግሞ ጥሩ ጥበቃና ከለላ ያደርግላቸዋል። የተሻለ የአሰሪና ሰራተኛ ህጎች እንዲፈጸሙ ክትትል ያደርጋል። ለምን? የሰለጠነ የሰው ኃይል ነው እየተላከ ያለው በእነዚህ ሀገራት ላይ። የሰለጠነ የሰው ኃይል ይላካል፣ ጥሩ ገቢ ያመነጫሉ ለሀገራቸው። ሀገራቸው ላይም የተሻለ ነገር ማበርከት የሚችሉ ናቸው። እዛ ደረጃ ነው ኢቭን ከሀገር ወጥተን ስንሰራ ማሰብ ያለብን። ምን ይዘን ሄድን? ምን ይዘን ተገኘን? ምን ሰራን? የትኛው ክፍያ ተከፈለን? ለምን ከፍተኛው ክፍያ ኢትዮጵያኖች አይከፈላቸው? በዛ ነው መወዳደር ያለብን እና ሊበቃ ይገባል። ይሄ ጥቃቅን ነገር ላይ ራሳችንን የምናገዛ የሀገር ኩራት አይሆን እያልሽ ይሆናል። ለምን አይሆንም? ይሆናል እኮ የሆነ እኮ ተመለከት ነው አይደለም? መወዳደሪያ መስፈርት ነው፣ ግን ዊዝ ፐርፐስ ተብሏል። ከዓላማና ከአስተዋጽኦ ጋር መሆን አለበት። ራስን ከመግለጽ ጋር፣ ከራስ መተማመን ጋር፣ ከትምህርት ጋር፣ ከስልጠና ጋር ሲሆን የበለጠ ከፍ ማድረግ እንችላለን ራሳችንን። ሳይኖር ውበት የትማሽ መልክ ብቻ እንደተባለው እንዳይሆን ማለት ነው እንላለን እኮ አይደል? ሰዎች በጣም በቃ አድንቀን ውበታቸው ምናምን 1-2 ወሬ ካወራን በኋላ መልክ ብቻ እንላለን። ወይም ደግሞ ተግባራቸው በጣም ያናድደንና የወረደ ነገር ላይ ስናገኛቸው መልክ ብቻ ነው እባክህ መልክ ብቻ ናት የሚል አስተያየት እንሰጣለን። ስለዚህ መልክ ብቻ የሚለው ማነጻጸሪያም ሰዎችንም ማወዳደሪያ መንገድ መሆን የለም። አንዳንድ ጊዜ ትላልቅ የሆኑ መድረኮች ላይ የመጡ ሴቶችም ወንዶችም አጠገብ ይሄ የሚያግዙ የሚያማክሩ የሆኑ ስራዎችን ከበድ ያሉ ስራዎችን የሚሰሩ ሰዎች አጠገባቸው ይሆናሉ። ሙያቸው ነው ልክ እንደ ቤት ሰራተኛዋ የሚያግዙ ሰዎች እና አንዳንድ መድረክ ላይ ይመለከታለሁ። ወይ ከሰውየው እኮ እሱ ይሄን እድል ቢያገኝ ኖሮ ልብሱን ቢለብስ ኖሮ ከሴትየዋ እኮ ያቺ ቦርሳ ያዘችው ልጅ ትንሽ ቀባቀባ ብናደርጋት እንዴ በቃ ለጊዜው ቦርሳ መያዝ ሊሆን ይችላል ስራዋ እና እድሉን ሰጥታለች ያቺ ሴት። እሷ የተገኘችበት መድረክ ጋር ልትገኝ የምትችልበት ርቀት መሄድ አለባት።
ጥረት ያስፈልጋል። ዝም ብሎ ነው የሆኑ ሰዎችን አስውበን ቁጭ የምናደርገው። ልክ አበባን ቀንጠስ አድርገሽ ስላማረሽ የሆነ ባዝ ውስጥ ታስቀምጫዋለሽ። እሱም የአገልግሎት ጊዜ ያለው በቃ ውበቱን ሲጨርስ ደግሞ ሌላ ትተኪያለሽ እኮ። እና አላማ የተባለው ነገር ምን ሊያደርጉ ነው የመጡት እነኛ ሰዎች ያየናቸው? ቆንጆ አይደሉም ያልናቸው ወይም ከከሌኮ እድሉን ወስዶ ነው እንጂ እነ ከሌኮ በጣም የተለዩ ነበሩ። ይሄ በአንድ በኩል በበጎ ሳየው ተፈጥሮን አድናቂ ነን ማለት ነው። በተፈጥሮ ምንም ነገር ኢንቨስት ሳናደርግ ጸጊ እኮ ውብ ናት አይገርምም? ከትዕግስት ብዬ ብል ስለዚህ ስለ ተፈጥሮ ሀያልነት ማሰብ አለብን ማለት ነው። ተፈጥሮን የምንቀበለው ነገር እኮ ነው። ተፈጥሮ ሲባል ደግሞ የትኛውን ተፈጥሮ ነው የምንቀበለው? የትኛውን ነው? አሁን ቀጥ ያለው አፍንጫውን ነው ወይስ ጎራዳ አፍንጫውን ነው? ትንንሽ አይን ነው ወይስ ጎላ ጎላ የሚልሽ የማትለውጪው ነው ማለት ነው። የማይለወጥ ስጦታ ነው። ዋናው ቁም ነገርም መሆን ያለበት ያለሽን ነገር አክሴፕት አድርገሽ ሌላው ነገርሽ ላይ መስራት ነው። የተሰጠሽን ነገር አክብረሽ ወለሽ በሌላው ነገር ላይ መስራት ከቻልሽ ህይወትን ታሸንፊያለሽ። ኢኮኖሚ ይለወጣል፣ ባህሪ ይለወጣል፣ ከሰው ጋር ያለ ተግባቦት ይለወጣል፣ መልካም አስተዋጽኦ ወደ ማድረግ ሰዎች መለወጥ ይችላሉ። እዚህ ላይ ቢዚ ነው አብረን ኑሮንና ህይወትን ያሸነፉ ሰዎች ናቸው ደግሞ መጨረሻ ላይም አይደለ የተሳካላቸው ያደነቅናቸው ያከበርናቸው ቦታ የሰጠናቸው እንላለን እንጂ ሰዎችን በዚህ መንገድ ለማነጻጸር ሞክራለን እንጂ ያው ይዞ መገኘት ነው ይባላል። በጣም ይዞ መገኘት ገንዘብ ብቻ አይደለም፣ እውቀትንም ተግባርንም ቁም ነገርንም ለማለት ነው። ለማንኛውም ይሄ ስለ ተክለ ሰውነት ስለ ገጽታ እየተጨነቅን የምንሰጠው አስተያየት ሰዎችን ለማበላለጥ የምንሞክርበት መስፈርት ሆኖ ወይም ሰዎችንም ለማሸማቀቅ ጭምር እያወራን ያለነው ወሬ ድንበር ባይሻገርም በጣም ቢቻል እዚሁ ድንበር እየተሻገረም ደግሞ እያስገመተን ስለሆነ ማለት ነው የሌሎች የአፍሪካ ሀገራት ገጾች ላይ በሌላው ዓለም ላይ ያሉ ህዝቦችን ጭምር ምን አይነት አስተያየት ነው የሚሰጡት ኢትዮጵያኖች ከዚህ የበለጠ ቁም ነገር የላቸውም እየተባልን ነው። 25 አሁንም እዚህ ላይ ናቸው አንባል እስቲ ሰርተን በሰራነው ነገር እንዲያውም ደግሞ ዓለም ላይ ራሳችንን አይደለም ቅኝ ያልተገዛን ህዝቦች ኩሩ ህዝቦች ነን። የወላድ ቅኝ ያለመገዛት ይህ ዝም ብለን እንደ ተራ የምናየው ነገር መሆን የለበት። ምክንያቱም ብዙ ማንነታችንን ጠብቀን ኖረናል። ይህንን ነገራችንን ብናስተዋውቅበት የበለጠ ሌላው ዓለም ላይ ተቀባይነታችን ውበታችንን መጉላት ይችላል። ያለንን የተሻለ ነገር ነው እንጂ ትንንሽ ነገር ለዛውም ደግሞ አንዱን ከፍ አንዱን ዝቅ በማድረግ ኋላ ቀር አስተያየት ስለሆነ እስቲ እንጠንቀቅበት። ምን ስላላችሁ እናንተ ማለት ነው። ብዙ አስተያየቶች ይሰጣሉ ብዬ አስባለሁ። ምክንያቱም ቪክቲም የሆኑ ሰዎች አሉ፣ በዚህ ጉዳይ ሰለባ የሆኑ ሰዎች አሉ። እንደገና ደግሞ ሰዎችን ደግሞ በዚህ መንገድ ለማሳነስ የሞከሩ ሰዎችም አሉ እና ያው ብናየው ጥሩ ነው ብንወያይበት። እሱማ እንዴት ሴት ወልዳ እኮ ገና በሁለተኛው ቀን ሄደን ልጁን አይተን የመልክ ስታንዳርድ እናወጣለን። በጣም ይገርመኝ ባህሪ ነው። በጣም ሁላችን በየቤታችን ገና በጨርቅ የተጠቀለለ ልጅ እኮ ገና 1 ዓመት 2 ዓመት ድረስ መልኩ የሱ አይደል። ጥቋር ልጅ ነው የወለደችው። አፍንጫው የማን ነው? አይኑ የማን ነው? አገጩ በቃ ምን ይደረስ። ህጻናት ኦብሴሽናል ውብ ናቸው አይደል? እኔ እግዚአብሔርን እኔም በጣም አለብን ችግር አይተን ቶሎ ብለን በቃ የማግለል ነገር እኮ ቆንጆ ነው ያለውን ልጅ መሳመን። ልጅ እኮ ምንም ቢመስል ሁሉም እኮ ደስ ይላል፣ ያጓጓል። ገና ቆዳቸው ራሱ ሰውነታቸው ልስላሴው ገና ለምንም ነገር ያልተጋለለ ማንን ነው የሚመስለው? ኧረ አባቱን ነው እስቲ ጣቱ፣ እግሩ፣ አገጩ ምናምን ስንል የኔ አባት ማን ይመስላል? ሰውን ነው የሚመስለው፣ የሰው ልጅ ነው ይላል። ሁልጊዜ እንስቃለን ቤት ውስጥ እና አይፈልግም አይወድም የሆነ ስታንዳርድ ስታወጪ ልጆች ላይ በተለይ እና ሳናቀው ግን ያው ብዙ ምክንያቱም ልጆች ይጎዳሉ ደግሞ አይደለ? ይሄን አስተያየት እየቀጣችን ትሄጃለህ እኮ ከሆነ ይጎዳሉ ልጆች። እርስ በርስ እኮ ቤት ውስጥ ያሉ ልጆች ራሱ ይነጻጸራሉ። እሷ በጣም ቆንጆ ናት፣ እንደውም አንድ እናት ምናለች ቀይ ልጅ ነው መጀመሪያ የወለደችው። ቀይ ልጅ ወልዳ ከዛ ሁለተኛ ልጇ ደግሞ ጠቆር ያለች ናት። ከዛ ልጇ ጠፋችባት። ቀዩዋ ልጅ ኧረ ልጄ ጠፋች ልጄ እያለች አዝላለች። አፈላልጋለሁ አለች። ከዛ ያች አዝለሻት እሷን አይደለም ቀዩዋ ቆንጆ ልጄ ናት። ቆንጆ አስገራሚ ነው፣ እንደ ዕቃ ማለት ነው። እና እሷን እንዲህ እኮ ብዬ ሰው ሁሉ ያወራዋል አለች። እና ምንድን ነው ይሄ ቅላቷ ምናምን እንደ እናት እንኳን
ሳታስበው እንድታነጻጽር አድርጓታል። ግምት ሳታለች ሆነ ደረጃ ቻለን ይሄ ነገር እንመልከተው ሁላችንም። ያው ዞሮ በኋላ ላይ ቅድም እንዳልነው ድንበር ሲሻገር እነሱ ማን ናቸው እየተባልንበት ያለ መስፈርት ስለሆነ ነው። እንዲህ ናቸው ኢትዮጵያውያን አሉን። እነ ኬንያ ደግሞ በጥሩ መንገድ የምንጠራበት ቦታዎች ስላሉ አይደለም፣ በታማኝነት በታታሪነት ስም ያስጠሩም ኢትዮጵያኖች አሉ። በሌላው ዓለም ላይ በጣም ጎበዝ ሰራተኞች ናቸው የተባሉ የተመሰገኑ ኢትዮጵያኖች አሉ። እውቀት አላቸው ተብለው በትልልቅ የትምህርት ተቋማት ገብተው በእውቀታቸው ሀገራቸውን ያስጠሩ ኢትዮጵያኖች አሉ። እና ያንን ነገር ነው ማስፋትና አፕሪሺየት ማድረግ ማድነቅ ይሻለው። እሺ ምጫላችሁ ከዚህ ሁሉ በኋላ ከእናንተ ምንሰማው ይሻላል። እንግዲህ አስተያየት ይስጡበት። የዛሬው ላይፍ ሚዲያ ውይይታችን ይህን ይመስል ነበር። ከኛ ጋር ስለነበራችሁ ስለተከታተላችሁን እናመሰግናለን። በሌላ ርዕስ ደግሞ እንገናኛለን። ትዕግስት በጋሻውና ጽገነት ላቃ አብረናችሁ ቆይታ አድርገናል። ሰላም ሁኑ። ቻው።